ምንድነው እዚህ ጋር ኔም ኦፍ ኢምፕሎይ አለ። ዳግም ዳንኤል ኢንጂነሪንግ ውስጥ ነው። ህይወት አበራ ሂውማን ሪሶርስ፣ ሰለሞን ፋይናንስ ውስጥ፣ ትግስት ፐርቼዝ እያለ እዚህ ጋር በተለያየ ጊዜ እከሌ እዚህ ዲፓርትመንት ውስጥ ነው፣ እከሌ እዚህ ዲፓርትመንት ውስጥ ነው ይላል። ስለዚህ እዚህ ጋር ኢንጂነሪንግ ዲፓርትመንት ያሉትን አንድ ላይ፣ ሂውማን ሪሶርስ ላይ ያሉትን አንድ ላይ፣ ፋይናንስ ውስጥ የሚሰሩትን አንድ ላይ፣ ፐርቼዝ ውስጥ የሚሰሩትን አንድ ላይ ለማድረግ ብንፈልግ ዳግም ዳንኤል ኢንጂነሪንግ ውስጥ ነው። ኮፒ እያረኩ እዚህ ጋር ፔስት። እንደገና አሁን ኢንጂነሪንግ ውስጥ ሌላ ያለ መሐመድ ዑመር ይላል። ይህንም ኮፒ እያረኩኝ ማስቀመጥ ጊዜያችንን በጣም ይወስዳል። ስለዚህ ምንድነው የምናደርገው? በቀላሉ እዚህ ጋር እንላለን። ከዛ ፊልተር፣ ከዛ ብራኬት እንከፍታለን። ከዛ ኔም ኦፍ ኤምፕሎይ እዚህ ጋር ሰራተኛውን ሙሉ እንመርጣለን። ከዛ ቦርዳችን ላይ F4 እንጫናለን። ከዛ ኮማ፣ ከዛ ዲፓርትመንቱን እዚህ ጋር እንመርጣለን እስከ መጨረሻ። ከዛ አሁን F4ን ኪቦርዳችን ላይ እንጫናለን። ከዛ በኋላ እኩል ይሆናል እንልና ዲፓርትመንቱን እዚህ ጋር ኢንጂነሪንግ አለ፣ ይሄኛውን መርጠለታለሁ። ኢንጂነሪንግ የሚለው ምን ላይ ነው? D2 ላይ ነው። ስለዚህ ይሄኛውን መርጠለታለሁ። ከዛ ይሄንን ኪቦርድ ላይ ኢንተር ስለው ቀጥታ ኢንጂነሪንግ ውስጥ የሚሰሩትን በሙሉ ዘርዝሮ ያስቀምጥልኛል። ለምን ዳንኤል ኢንጂነሪንግ ውስጥ ነው። እንደገና መሐመድ ዑመር ኢንጂነሪንግ ውስጥ ነው። እንደገና እዚህ ጋር ሊያት አለማየሁ ኢንጂነሪንግ ውስጥ ናት። እንደገና ገዛኸኝ ሳሙኤል ኢንጂነሪንግ ውስጥ ነው። ማህሌት ተመስገን ኢንጂነሪንግ ውስጥ ናት። ሙሉ ለይቶ ያስቀምጣልን። ሌላውንም በዚህ መልኩ መስራት እንችላለን። ይሄን ከሰራ ነው በኋላ ይሄን ይዘን ድራግ በማድረግ ስንመርጠው ሙሉ እዚህ ጋር ኢንጂነሪንግ ዲፓርትመንት ውስጥ የሚሰሩ ሰራተኞችን ለብቻ፣ ሂውማን ሪሶርስ ውስጥ የሚሰሩትን ለብቻ፣ ፋይናንስ ውስጥ የሚሰሩትን ለብቻ፣ ፐርቼዝ ውስጥ የሚሰሩትን ለብቻ ያስቀምጥልናል። ስለዚህ ጊዜያችንን እንቆጥባለን፣ ስራችንን ደግሞ እናፋጥናለን ማለት ነው።